ሰላም ሰላም ውድ ዩቲዩብ ተመልካቾቼ ውድ ጓደኞቼ እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። አስቴር ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። አጠር ያለ ቪዲዮ ነው ይዤ የመጣው ማለት ነው። እንደምትወዱት ተስፋ አለኝ። ቀላል እራት ነው ማሳያችሁ። ዛሬ የምሰራው ፒዛ ነው ማለት ነው። እንደምትወዱት ተስፋ አለኝ። አነስ ያለች ፒዛ ነው። በትንሹ ነው ማሳያችሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትናጠይቃለሁ። ኮሜንት ለምትሰጡን ለምታበረታቱኝ ደግሞ ምስጋኔ ከልብ ነው። እጅግ በጣም አድርጌ ነው ማመሰግናችሁ። የምወዳችሁ ከኔ በላይ ደግሞ ፈጣሪ ወደዳችሁ እላችኋለሁ። እዚህ ጋር እንደምታዩት እንግዲህ ከታትፍ ያስቀመጥኩ ነው። ያው ከመጀመሪያ ጀምሬ ስለማሳያችሁ ከፊት ያስቀመጥኩ ስለሆነ ችግር የለውም ማለት ነው። ወደ ቪዲዮ እንሄዳለን ማለት ነው። ከመጀመሪያ ጀምሬ ያሳያችኋለሁ። ከዚህ በፊትም ሰርቻለሁ፣ ግን ዛሬ ደግሞ በድጋሚ ነው ይዤላችሁ የመጣሁት ማለት ነው። እንደምትወዱት ተስፋ አለኝ። እዚህ ጋር 2 ኩባያ ዱቄት አዘጋጅቻለሁ። 1 ማንካ ካሜራ ነው የተጠቀምኩት ማለት ነው። እዛ ትንሽ ቤኪንግ ፓውደር አድርገዋለሁ። 2 ኩባያ ዱቄት፣ 1 ካሜራ እና በትንሹ ቤኪንግ ፓውደር እጠቀማለሁ ማለት ነው። ሳላበዛ በትንሽ ማለት ነው። ያው በብዛት አልሰራም፣ አነስ አድርጌ ነው የምሰራው ማለት ነው። በቀጣይ ጨው እጠቀማለሁ። የሾርባ የሻይ ማንካ የማክል 1 ጨው አዘጋጅቻለሁ፣ እሱን እጠቀማለሁ። ከዛ የሾርባ ማንካ የማክል ስኳር እጠቀማለሁ ማለት ነው። ከዛ በትንሹ ዘይት እጠቀማለሁ። በቀጣይ ደግሞ ወተት እጠቀማለሁ። ወተት መጠቀም ትችላላችሁ፣ እያለ እዛ ውሃ መጠቀም ትችላላችሁ፣ እናንተ እንደምትጠቀሙት ማለት ነው። ምንም ይሄን እንትን ወተት አስፈላጊ ነው ብዬ አላምንም፣ ግን ካልፈለጋችሁ ያለ ማድረግም ትችላላችሁ። ካደረጋችሁም ደግሞ አሪፍ ነው። ከወፈረብኝ ውሃ እጠቀማለሁ። ከዛ በደንብ አድርጌ አዳርሰዋለሁ። ከምንም ነገር በላይ ማታሽ በደንብ አድርጋችሁ ሹት። በደንብ ከታሸ አሪፍ ሆነላችኋል ማለት ነው። ከወፈረብኝ ውሃ እጠቀማለሁ ማለት ነው። ከዛ በደንብ አድርጌ አሸዋለሁ። ቪዲዮን አሳጥራለሁ እንዳይረዝምባችሁ ማለት ነው። እንደምታዩት በደንብ አድርጌ አሽቸዋለሁ። በደንብ አድርጌ አብኩቻለሁ እስከ ድረስ ማለት ነው። እንደምታዩት ነው። ከዛ በደንብ ተንብያለሁ ማለት ነው። ከዛ እንደዚህ ጥቅልል አድርጌ አስቀምጣለሁ። ከዛ ሽፍን አድርጋለሁ አየር እንዳይገባ ማለት ነው። ቶሎ እንዲቦካ 20 ደቂቃ ወይም ደግሞ 30 ደቂቃ እንደዛ አስቀምጣለሁ። ሙቀት ስለሆነ ቶሎ ይቦካል ማለት ነው። እንደዚህ ካደረኩ በኋላ እንደዚህ ክድን አድርጌ አስቀምጣለሁ ማለት ነው። ከ30 ደቂቃ በኋላ ተመልሰን እንገናኛለን። እዚህ ጋር እንደምታዩት ሽንኩርት፣ ቃሪያ፣ ቲማቲም በቃ ያለው ላይ የምጠቀሙ ነገሮች ዘይቱን፣ ሶስ እና ዶሮ አለኝ እና ዶሮም አለኝ የተጠበሰ ዶሮ ከታንት ብዬ ማለት ነው። እዚህ ጋር ጅብን አለ፣ እዚህ ጋር ስጋ አለ፣ መኮረኒ ባለው እሱን በትንሽ ጠብሻለሁ በዘይት ማለት ነው። ለሁለት ቦታ ቆራርጬ ትንሽ ጠብሻለሁ በዘይት። እንግዲህ እንደምታዩት ተመልሻለሁ ማለት ነው። እዚህ ጋር ልጡ ወደ ላይ መጥቷል። እንደምታዩት በኩቷል ማለት ነው። በጣም ያምራል። ከረሩ በጣም ስላሽው ታሪፍ ሆኗል ማለት ነው። ከዛ እዚህ ጋር ንጹህ ነው። እዚህ ጋር ትንሽ ዱቄት አድርግና እዚህ ጋር ነው የምድጠው ማለት ነው። ቀድሜ በደንብ አድርጌ አጸድቼዋለሁ ማለት ነው። ከዛ ሁለቴንም ሰራው ለቦታ ከፍልና ከዛ እንደዛ ካደረኩ በኋላ አንዱን አስቀምጣለሁ። አንዱን ነው የምሰራው በቀጣይ ማለት ነው። ከዛ እንደዚህ ዱቄት ካደረኩ በኋላ እድጠዋለሁ ማለት ነው። ከዛ በደንብ አድርጌ እድጠዋለሁ። በደንብ አድርጌ እድጠዋለሁ ማለት ነው። በጣም ሳላወፍር በጣም ሳይሳሳ በመካከለኛ እንደዛ አድርጌ ከዛ ከዳትኩ በኋላ በብርጭቆ ክብ እንዲሆን ነው የምፈልገው። በምትፈልጉበት ቅርጽ ማውጣት ትችላላችሁ እናንተ። እንደምታዩት ቅርጽ አውጥቼ ጨርሻለሁ ክብ አድርጌ ማለት ነው ሁሉንም። ከዛ ሶስት እጠቀማለሁ። የፒዛ ሶስ አለኝ፣ እሱን እጠቀማለሁ። አንዳንድ ማንካ አደርጋለሁ ሁሉም ላይ ማለት ነው። እንደምታዩት አዳርሻለሁ። ቪዲዮ እንዳይረዝም ቶሎ ብዬ ነው ማሳያችሁ። እዚህ ጋር ከታትፍ ያዘጋጀሁትን ያለው ላይ ደረድራለሁ እያንዳንዱ በተራ ማለት ነው። በመጀመሪያ ቲማቲም እጠቀማለሁ፣ ሁሉም ላይ አድርጓለሁ ማለት ነው። እንደምታዩት ቲማቲም አድርጌ ጨርሻለሁ። ሽንኩርት አድርገዋለሁ፣ ቃሪያ
ከዛ ዶሮ ትንሽ አድርጓለሁ። ከዛ ሁሉንም ቀስ እያልኩ ላይ አስተካክለዋለሁ ማለት ነው እንደምታዩት። በቀጣይ ደግሞ ጅብን እጠቀማለሁ። ሁሉም ላይ እንደዛ አድርጓለሁ ማለት ነው እንደምታዩት አድርጓለሁ ሁሉም ላይ። ቪዲዮ እንዳይረዝም አሳጥሯለሁ ማለት ነው። ከዛ ኦቨን ውስጥ ከተዋለሁ ማለት ነው። ይሄ ትንሽ ላውራ አድርጋለሁ። በጣም ቆንጆ ነው። እኔ በጣም ነው የምወደው። ሽታው በጣም አሪፍ ነው። ከዛ ኦቨን ውስጥ አድርጋለሁ ማለት ነው። እንደምታዩት ጨርሻለሁ። ከኦቨን ውስጥ አውጥቼዋለሁ ማለት ነው። በስሏል። በጣም አላቆየሁትም። ቶሎ ብዬ ነው የማወጣው እንትን እንዳይልባችሁ በጣም እንዳይቀላ። እንደምታዩት ይሄን ይመስላል እንግዲህ ዛሬ ፒዛ። እንደምትወዱት ተስፋ አለኝ። ከወደዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። ለምታበረታቱኝ ምስጋና ከልብ ነው። በጣም አመሰግናችኋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላም ሁኑልኝ።